ሃይ ጋይስ እንዴት ናችሁ? እስቲ ዛሬ ካፕቴን ቴዎድሮስ ሰለሞን ስለሚያበራው ኤርባስ ኤ350 ትንሽ ነገር ልበላችሁ። ያው ኤርባስ ኤ350 በጣም ዘመናዊ ውድ የሚባል ፕሌን እንደሆነ መቼም ታውቃላችሁ ብዬ አስባለሁ። ካላወቃችሁ በዚህ አጋጣሚ ልንገራችሁ። የአንዱ ኤርባስ ኤ350 1000 የሚባለው ባለፈው ኢትዮጵያ አየር መንገድ ያስገባው ዋጋ 366 ሚሊዮን ዶላር ነው። ያው እንደምትፈልጉት ከስተማይዝ እንደምታደርጉት ዋጋው ሊቀንስም ሊጨምርም ይችላል ማለት ነው። ኮመንሊ ግን እሱን ያዙት። ሲቀጥል ኤርባስ ኤ350 የተሰራ ኦልሞስት 70% የአውሮፕላኑ ቦዲ ከካርበን ፋይበር ነው። ካርበን ፋይበር መሰራቱ ደግሞ በጣም አውሮፕላኑን ላይ ቀላል ያደርገዋል፣ ስትሮንገር ያደርገዋል እና ደግሞ ነዳጅ ቆጣቢ ያደርገዋል። ያው የአውሮፕላን ኮንሰፕት ላይ ሁልጊዜ ክብደት በቀነስን ቁጥር ነዳጅ የሚወስድብን ነዳጅ እንቀንሳለን። ስለዚህ በጣም ከኢዚ ማቴሪያል ከቀላል ማቴሪያል መሰራቱ ነዳጅ እንዲቆጥብ አድርጎታል ማለት ነው። ሲቀጥል ደግሞ ሁለት ሮልስ ሮይስ ሞተሮች አሉት አውሮፕላኑ። እነዛ ዘመናዊ ሞተሮች ደግሞ ከለመድ ነው የአውሮፕላን ሞተር ለየት የሚያደርገው ተጨማሪ ፊቸር ብላችሁ ያዙት። ለምሳሌ ውስጥ ሆናችሁ በምትጓዙ ሰዓት ላይ ከፍተኛ የሆነ ኖይስ የለም፣ ከፍተኛ የሆነ የሚረብሽ ድምፅ የለም ማለት ነው። የአውሮፕላኖቹ ሞተሮች ብዙ ውስጥ ሆናችሁ አይጮህባችሁም ማለት ነው። እሱ አሪፍ ፊቸር የሚባል ነው። ለተጓዥ ደግሞ በጣም ምቹ የሚባል አውሮፕላን ነው። ውስጡ ገጽታው በጣም ያምራል። ለፓይለቶች ደግሞ ኮክፒቱ እንደምታዩት ከላይ በጣም ያምራል። በፊት ከለመድናቸው ይሄ ዲጂታላይዝ ካልሆኑ ፕሌኖች አንጻር ብዙ የሚነካኩ ነገሮች አሉት አይደል? የበፊቶቹ ኮክፒቶች። ይሄኛው ግን ሁሉን ነገር በስክሪን ላይ ያስቀመጠ ነው ማለት ነው። ስለዚህ እሱ ደግሞ ለፓይለቶቹ በጣም ስራ ቀሏል ማለት ነው። ከዚህ በተጨማሪ ደግሞ ሬንጁ በጣም ሰፊ ነው። የዚህ አውሮፕላን ከ9700 እስከ 15700 ድረስ መጓዝ ይችላል። ነንስቶፕ ማለት ነው፣ ዊዛውት ሌኦቨር ማለት ነው። ስለዚህ በምሳሌ ስነግራችሁ ከሲንጋፖር እስከ ኒውዮርክ ድረስ መጓዝ ይችላል ማለት ነው። ተጨማሪ ፊቸሮችም አሉት። ተጨማሪ ፊቸሮቹን ደግሞ እናንተ ጎግል አድርጓቸው። ይመቻችሁ።